የቴምር ዛፍ ስሩን ለመትከል 4 ዓመት ይፈጅበታል። አንዴ ስር ከያዘ ግን ፍሬው ለትውልድ ይተላለፋል። ቴምር ፕሮፐርቲስ ስያሜውን ከጣፋጩ ተክል የወሰደውም ለዚህ ነው። 10ኛ ዓመቱን ሊደፍን የተቃረበው ቴምር የኢትዮጵያን የሪል ስቴት ዘርፍ ለመለወጥ ጥናት አስቀድሟል። የዘርፉን ችግሮች ይቀርፋሉ ያላቸውን በሳል ባለሙያዎችንም ማሰባሰቡን በማስከተል በኢትዮጵያ የግንባታ ዘርፍ ከ30 ዓመት በላይ የቆዩት ከሞሰቦ እስከ ተክለ ብርሃን አምባዬ፣ ሳትኮንና ሴንቸሪ አንቱታን ያተረፉት ኢንጂነር ሀጎስ ስዩም የቴምር ኮንስትራክሽንን ይመራሉ። በኢትዮጵያ ስመጥር ከሆኑት አርክቴክቶች ቀዳሚው ተጠቃሽ ቺፍ አርክቴክት ቢኒያም አሊም የቴምርን ህንፃዎች ዲዛይን ይጠበቡበታል። ማርኬቲንግና ሽያጩን ደግሞ በአያት ሪል ስቴት ከሽያጭ ዳይሬክተርነት እስከ ስራ አስኪያጅነት ለ19 ዓመት እልልታ ሪል ስቴትን ጨምሮ በተለያዩ የኮንስትራክሽን ኩባንያዎች ከ25 ዓመት በላይ ልምድ ያካበቱት አቶ ጀማል ኢብራሂም ያቀላጥፉታል። እንግዲህ አሁን ምንድነው ኮንስትራክሽን አሁን የሚጠቀምበት አወቃቀር ከሌላው ለየት ይላል። የሚለየው ምንድነው? አሁን ኮንስትራክሽኑ በሶስት ዲፓርትመንቶች የተዋቀረ ነው። ኮንስትራክሽኑ ብቻ ኦፐሬሽን ማለት ነው። አንዱ የሳብስትራክቸር ስራ ነው። ሁለተኛው የሱፐር ስትራክቸር ነው። ከግራውንድ ፍሎር ጀምሮ እስከ ላይ ያለው የኮንክሪት ወይም ስኬሌተን ስራውና ብሎክ ወርክ ልስን ጨምሮ ማለት ነው። ሌላው ደግሞ የፊኒሺንግ ስራ ደግሞ የሚሰራ ዲፓርትመንት አለ። አሁን ደግሞ በቅርብ የፕሪፓራተሪ ስራዎች የሚሰራ ከሳይት ክሊሪንግ እና የሾሪንግ ስራ በተመለከተ ደግሞ እንደ ዲፓርትመንት አሁን ተዋቅረዋል። ለወደፊትም ኤሌክትሮሜካኒካል ስራዎች በብዛት ስለሚኖሩ እነሱንም የሚሰራ ወይም የሚከታተል ዲፓርትመንት ይቋቋማል ብለን ነው የምናስበው። ስለዚህ ያለው አወቃቀር አሁን ይህን ይመስላል። በኮንስትራክሽን ዘርፍ የቴምር የስራ ካልቸሩ እንግዲህ በሶስቱም አስፔክት እንትን ያለ ነው። በጥራት በጊዜ እና በተሰጠው በጀት መጨረስ ታርጌት፣ ከዛ ደግሞ ከሱ በላይ የሴፍቲን ደግሞ ያማከለ ሁሉም ፕሮጀክቶቻችን ላይ ሴፍቲ ላይ በደንብ ሲሪየስ ሆኖ እየሰራ ያለ ነው። 24/7 የሚለውን አሰራር ነው የምንከተለው። ትልቁ ስራን የሚያቀላጥፍልን ደግሞ የኮንክሪት ሳይት ላይ አይቦካም። በደንብ ሪላያብል ሰፕላየር ጋር አብረን በመስራት ኮንክሪት ሬዲ ሚክስ ብቻ ኮንክሪት የምንጠቀመው ኳሊቲ ላይ ያው ጥሩ ኢምፓክት ይኖራል ብለን እናስብ። የቴምር ጥበበኛ እጆች ጥራትና ፍጥነትን ከታማኝነት ደርበው በመዲናዋ ሁሉም አቅጣጫ የዜጎችን ማረፊያዎች እየገነቡ ነው። በጥቂት ዓመታት ውስጥ 10 ህንፃዎችን ገንብተው አስረክበዋል። ከ28 በላይ ሳይቶች ላይ የተጀመሩ ህንፃዎችንም ለማጠናቀቅ 24/7 እየሰሩ ነው። ይህ አሃዝ በ2018 ወደ 100 በቀጣይ 3 እና 4 ዓመታት ውስጥ ደግሞ ወደ 900 ይደርሳል ተብሎ ይጠበቃል። የታማኝነት አንድ ማረጋገጫ ጥራቱን ጠብቆ በተባለው ጊዜ ማስረከብ ነው። ስለዚህ የደንበኛ አመኔታ ለማግኘት ቴምር እንግዲህ አሁን ባለበት ሁኔታ ሌት ተቀን የሚሰራው 24 ሰዓት የሚሰራበት ሁኔታ አለ። ኮንክሪት በተለይ ሲሞላ በአብዛኛው ሌሊት ነው የሚሞላው። አንዳንድ ጊዜ 3ም 4ም ሳይት የሚሞላበት ሁኔታ አለ። ስለዚህ አሁን ባለን አቅምና አካሄድ የደንበኞቻችንን ፍላጎትና አመኔታ እናገኛለን። ከቴምር ጋር ያለን ስራ በአብዛኛው ለገበያ መቅረብ የሚችሉ የመኖሪያ ቤቶችና የኮሜርሻል ወይም የንግድ ቦታዎች ነው ዲዛይን የምናደርገው። ቴምር እንደ ሀሳብ ከበፊትም ዓመት ዛሬ 8 ዓመት በፊት ስንገናኝ ሲያነሱልኝ የነበረው ዓላማቸው በሰፊው ተደራሽ ለማድረግ የመኖሪያ ቤትን በተለይ ብለው ነው የተነሱት። ስለዚህ ከዛ ጋር በተገናኘ እኛ መጀመሪያ አፎርደብል ሳይዞች ማድረግ አለብን የሚል ኮንሰንሰስ ወይም ስምምነት አለን። ፕሮጀክቶቻችንንም በእያንዳንዳቸው ሳይቶቻችን ላይ በፕሮጀክት ቤዝ አድሚኒስቴር ስለምናደርጋቸው የስራ ክፍተት የለብንም፣ መዘግየት የለብንም። ኳሊቲ አሹራንስንም የምንሰጠው እንደዚሁ
አስፈላጊ የሆኑ የስራ ክፍሎች ተቀናጅተው የሚሰሩበትን ስርዓት የዘረጋን ስለሆነ ስርዓቱ ነው ስራውን ኮንትሮል የሚያደርገው እንጂ ስራው ስርዓቱን ኮንትሮል ስለማያደርግ በእያንዳንዱ የስራ አክቲቪቲ ላይ የሚኖሩ ጋፖችን ችግሮች ከመከሰታቸው በፊት ቀድሞ ለማየት ጋፖችን ለመረዳት ያስችለናል እና በዚህ ሁኔታ ቴምር በጣም ትልቅ የሚባል አቅም ገንብቷል። 961 ሚሊዮን የታክስ ክፍያ በዚች አጭር ጊዜ በአንድ ዓመት ተኩል አካባቢ ያህል ክፍያ ፈጽመናል። ይሄ ዓመት እስኪያልቅ ደግሞ ኦልሞስት ከ1 ቢሊዮን በላይ ክፍያ እንፈጽማለን። ይህ የቫትን ዊዝሆልዲንግ እና ተርኖቨር ታክሶችን ጨምሮ ማለት ነው። ከተማን ማስዋብ ትውልድን መገንባት ነው በሚል መርህ የቀረቡ የሊዝ ጨረታዎች ነበሩ። እነኚህ ሊዝ ጨረታዎች ኮሪደሩን አሳምረውታል፣ ከተማውን አስውበውታል። እዚህም ላይ በመሳተፋችን እኛ እጅጉን ደስተኛ ነን። የአዲስ አበባ የኮሪደርና የወንዝ ዳርቻ ልማት የሪል ስቴት ዘርፉን እጅጉን ጠቅመዋል። መዲናዋን ውብ ያደረገው ስራ የቴምር ሳይቶችንም አጉልቷል። ዛሬ የምንተክለው ችግኝ እንደ ቴምር ዛፍ ሁሉ ለነገ ትውልድ የሚተላለፍ ነው። ቴምር ፕሮፐርቲስ ዛፍ ከመትከል ባሻገር ግንባታ ሲያካሂድ ለከባቢ አየር ጥበቃ ትኩረት ይሰጣል። የአየር ንብረት ለውጥን ታሳቢም ያደርጋል። አዲስ አበባ እንደ ሌሎች ከተሞች ሙቀቷ እየጨመረ የመጣ ነው። ኢምፔሪካል የሆነ የተጠና ጥናት ባይኖረኝም እኔ ካደኩበት አንጻር እኔ ልጅ እያለሁ አዲስ አበባ ውስጥ የነበረው ሙቀት እንደዚህ አይደለም። ብዙ አበቦች ነበሩ፣ ብዙ ቢራቢሮ ነበረ፣ ጤንዚዛ ነበረ። እነዚህ አሁን የምትላቸው ከግሎባል ዋርሚንግ ጋር በተገናኘ ጠፍተዋል እና ይሄንን ኢንቱ ኮንሲደሬሽን ወይም በደንብ መያዝ አለበት። ቴምር ህንፃዎች ካርበን ልቀትን የሚከላከሉ ሆነው ዲዛይን የተደረጉ ናቸው። ይህንንም ስናደርግ የራሳችንን የመጀመሪያ አስተዋጽኦ እያደረግን እንደሆነ የሚሰማን በየአመቱ ወደ 10,000 የሚጠጉ ችግኞችን በመትከል ላይ እንገኛለን። ያንን በመንከባከብ ላይ እንገኛለን። ይህን ስናደርግ ደግሞ ያለችን አንድ ፕላኔት ነች፣ ያችን ፕላኔት እንንከባከባት የሚለውን አጠቃላይ እሳቤ እየደገፍ እንደሆነ ነው የሚሰማን። የሰው ልጅ መነሻዋ የነፃነት ምልክቷ ኢትዮጵያ የችግር ምልክት የነበረው አህጉር አፍሪካ መፍትሄ ማቅረብ እንደሚችል እያሳየች ነው። ኮፕ 32 የዚህ ዋና ማሳያ ነው። የሪል ስቴት ዘርፉ ሀገራችን በዓለም አቀፍ መድረክ የምትመሰገንበትን እውነት የተሳካ ለማድረግ ከፍተኛ ኃላፊነት አለበት። ቴምር ፕሮፐርቲስም አሻራውን ለማሳረፍ ተዘጋጅቷል። አሁን ቴምር ፕራክቲካሊ በታየበት ሁኔታ ሞቢላይዜሽን እና ግብአቶችን በምን ያህል ጊዜ አሟልቶ ማድረስ እንደሚችል ዌል ሪከርድ እንደሆነ በደንብ በበቂ ተገማች ሆኗል ማለት ነው። ግንባታ ኮንስትራክሽን መቼ ተጀምሮ በምን ያህል ጊዜ እንደሚያልቅ 22 ስቶሪስ 22 ፎቅ 30 ፎቅ በምን ያህል ጊዜ ተገንብቶ ሊያልቅ እንደሚችል የሚፈጀውን ጊዜ በጣም ታውቋል። እስከ 3 ሽፍት ሊያሰራ የሚችል ግንባታ ኮንስትራክሽን ማናጅመንት ስርዓቶችን ቴምር ዴቨሎፕ አድርጓል። ስራዎችን በፈርጁ ለባለቤት መድቦላቸዋል። በደንብ ካምፓኒ በሚባል ደረጃ ዲፓርትመንት ሳይሆን ካምፓኒ በሚባል ደረጃ ለአንዱ ኮምፕሊመንት ኤንድ አንዱ ዲፓርትመንት ለአንዱ ግብአት አዞ የላስ ማለት ነው። ኮምፕሊመንት ብቻ ሳይሆን ግብአትም ኤንድ ኮንትሮልም ሆኖ የሚያገለግል አደረጃጀት ነው ያለው። አንድ ሁለት ሳይቶች ዝም ብለህ ብታያቸው እኮ የዛሬ 6 ወር ምን የሚያልነበሩ 22 ስቶሪ ስትራክቸሩ ኦልሞስት ያለቀበት ሁኔታ ላይ አይተናል። ከላይ ስትራክቸሩ እየተሰራ ከስር ፊኒሽንጉ የተሰራበት ሁኔታዎች አሉና አንድን ብሎክ የፈለገውን ስቶሪ ብታረገው ከ20 ምናምን ፎቅ በ18 ወር 100% ማጠናቀቅ የሚያስችል ውጤት ተገኝቷል። ላይክ የዛሬ 2 ዓመት 8-6 ፕሮጀክቶች ሆኖ ዛሬ ወደ 10ዎቹ ፕሮጀክቶችን በአንድ ጊዜ በዚህ ዓመት ብቻ ተጀምረው ላይክ 20 ምናምን ፕሮጀክቶች በላይ እኩል እየሄዱ ያሉበት ሁኔታ ስታይ ትልቅ አቅም ተገኝቷል።
ብዙ ከስተመር ቤዝ ነው ያለው ቴምር። ስለዚህ የዚህን የኮፕ 32 በጣም በአጭር ጊዜ ውስጥ እነዚህን 5000 አፓርትመንት ፈርኒሽድ አፓርትመንቶችን ቅድም ካልኩት ጊዜ ባልበለጠ አጠናቀን ማስረከብ የሚያስችል አቅም አለ። እኛ እንደ ቴምር ያለን አሁን በእጃችን ላይ ያሉ ከ500 በላይ ዩኒቶች አሉ። ያንን ተጨማሪ ደግሞ 4500 ተጨማሪ በመገንባት በዚች ባለችው አጭር ጊዜ ውስጥ በቂ የሰው ኃይል አለን፣ በቂ የኮንስትራክሽን ልምድ አለን። ከ10 ዓመት በላይ ያዳበርነው በቂ ልምድ ስላለን 4500ን በመጨመር 5000 ቤቶችን ለኮፕ 32 ሬዲ ለማድረግ ዝግጁ ነን።